ነፍሴ ፊዳ ይሁንላቸው አለይሂ ሰላቱ ወሰላም ደማቸው ፈሰሰ አለይሂ ሰላቱ ወሰላም ጣኢፍ ላይ እግራቸው ደምቶ ጫማቸው በደም ሞላ ዘይድ ለመከላከል ጥረት አድርጓል ያም ሊመክት አልቻለም ነብዩ አለይሂ ሰላቱ ወሰላም ጫማቸው በደም ተነክሮ ንጹህ ደማቸው ፈሶ ጣኢፍ ምድር ላይ አንድ ያትክልት ቦታ ላይ ተጠጉ ዑትባና ሸይባ የሚባሉ ወንድማማቾች የነሱ አትክልት ቦታ ነው እነዚህ ሰዎች እዛውም ነበሩ ነብዩ ሰለላሁ ዐለይሂ ወሰለም በሚወገሩበት ጊዜም በሚደበደቡበት ጊዜም አይተዋል ነገር ግን ዝም ብለው ብቻ ያያዩ እነዛን ሰዎችም አልተከላከሉላቸውም እርሳቸው ግን ማረፊያ ስላልነበራቸው በአንዲት የቴምር ዛፍ ስር ነብዩ ሰለላሁ ዐለይሂ ወሰለም ተቀመጡ የወይን ዛፍ ስር አፍወን አንዲት የወይን ዛፍ ስር ተቀመጡ እዛ ሲቀመጡ በድንጋይ ይወረውሩባቸው የነበሩ ቂላቂሎች ህፃናት ተመለሱ ማለት ነው እዛ ላይ የተከሰተ አንድ የዓዳስ ክስተት አለ በሚቀጥለው ምናየው ይሆናል እዚህ ላይ ቁጭ አሉና የሚከተለውን ዱዓ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም በጣም ውስጣቸው የተጎዳበት ክስተት ነው اللهم اليك اشكو ضعف قوتي አሉ አንተ ጌታዬ ሆይ የኃይሌን መዳከም ኃይል አልባ መሆኔን አቅም አልባ መሆኔን ላንተ አቤት እላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አሽኩ ኢለይክ አቤቱታዬ ወደ አንተ ነው وقله حيلتي መላ የሌለኝ መሆኔንም ላንተ አቤት እላለሁ وهواني على الناس ሰዎች ዘንድ የተዋረድኩ የተናቅኩ መሆኔን ላንተ አቤት እላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም يا ارحم الراحمين አንተ የአዛኞች አዛኝ ሆንክ ጌታ አንተ رب المستضعفين وانت ربي አንተ የደካሞች ጌታ ነህ የኔም ጌታ ነህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ እንዴት ወደ አላህ እንደተዋደቁ ማለት ነው ሰዎች አዋርደውኛል ንቀውኛል አቅም የለኝም መላ የለኝም ወደ አንተ አቤት እላለሁ ይህንን ደካማነቴን ኢላ መን ተኪሉኒ ለማን ነው የምትተወኝ አንተ ጌታዬ አሉ ኢላ በዒድን የተጀሃሙኒ ሩቅ ወደሆነ ሰው ሩቅ ወደሆነ አካል እኔን ሊያጠቃኝ ወደሚችል ነው ወይ የምትተወኝ አም ኢላ ዐዱዊን መለክተሁ አምሪ ጉዳይን በእኔ ላይ ኮንትሮል በሚያደርገኝ በሚቆጣጠረኝ ጠላቴ ላይ ነው ወይ የምትተወኝ አንተ ጌታዬ ይሄ በቃ ራሳቸውን ለአላህ እንዴት ኢስቲስላም እንዳደረጉ ተመልከቱ ከዛ መለስ ሳሉና ግን ለም يكن بك علي غضب فلا أبالي ሁሉ መከራ ግን ደርሶብኝ ያንተ ጥላቻ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ ያንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም ولكن አሉ ነገር ግን عافيتك أوسع لي ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም ችግርና መከራውን አልፈልገውም ይሄኛው ይሻለኛል አፊያ አድርገኝ ግን ይሄኛው ደግሞ ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም